ኢስንህን ኢሱ አልተዋችሁም መቃባ ከልልማ ከነፍረ ቁልቁሉ ዋቀቶኮ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክቡር አባታችን መላከ ኃይል ቆሞስ አባ ፍቅረ ማርያም የዚህ የታላቁ ደብራችን የታላቁ ገዳማችን ዋና አስተዳዳሪ፣ የመንጋው ጠባቂ፣ እንደዚሁም የደብራችን ሰባኪ ወንጌል ክቡር መምህራችን፣ ሊቃውንተ ቤተክርስቲያን አባቶቼ ካህናት፣ ወንድሞቼም ዲያቆናት፣ እንደ እግዚአብሔር መልካም ፈቃድ ከሩቅም ከቅርብም የተሰበሰባችሁ የክርስቶስ ቤተሰቦች አባቶች፣ እናቶች፣ ወጣቶች፣ ሕፃናት ጭምር በወደደን ባከበረን ለዚህ ታላቅ ክብር ባበቃን በእግዚአብሔር በአምላካችን ስም ሰላም እላችኋለሁ። እንደምን አደራችሁ? አከም ሙልተኒ አከም ጅርቱ አሜን። አፋን ኬኛ ጭቡዳን ጡራኤ ጅሩ ከናን ቁልቁሉ መቃ ዋቀየ ኡማ ኬኛ ዋምኔ ገለተ ዋቀዩ ጀኔ ከሰገለቴ ፈኑፍ ከኑፍ ኤየሜ ዋቀ ዋቆታ ዋቀ ኬኛ ኡማ ኬኛ ጎፍታ ኬኛፍ ገለኔ ልፍን ጉዳን ይሳፋተው ይረንዱማ አራርሱማንሺ ዋዳንሺ ከኑራን ፈጋኔ ሃዳ ዋቃ ዴሱ ዋቃ ሃለ ኬኛ ቁልቁሌት ድብሮ ማረሚፍ ገለኔ ሃተው እርገሞታ ቁልቁሎታ ቶሎታ ሆሪ ገምቶታ አካታ ዋቀዩ ሳኒን ከበጀቲ ገለኔ ኢሳኒ ፋተው ላከበረን ለዚህ ታላቅ በዓል ለዚህ ዕለት ላደረሰን ለቅዱሳን አባቶቻችን አምላክ ለእግዚአብሔር አምላካችን ስሙ የተመሰገነ ይሁን። አምላክ ወላዲተ አምላክ እመቤታችን ቅድስት ድንግል ማርያም ምልጃው የማይለየን ቅድስተ ቅዱሳን በችግራችን በጭንቃችን በሐዘናችን ጊዜ የማትለየን እናታችን ቅድስት ድንግል ማርያም ምስጋናችን ይድረሳት። ቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት በየማዕረጋቸው እግዚአብሔር ባከበራቸው ልክ የተመሰገኑ ይሁኑ። ለእግዚአብሔር መልካም ፈቃድ ባለን ሰዓት እግዚአብሔር ያስተምራል። የሰው አስተማሪ የለውም። የሚያስተምር መምህራችን አምላካችን የሁላችን መምህር እሱ ነው። የምንማማረበት የትምህርታችን ርዕስ ወላጆች እንደሌላቸው ልጆች አልተዋችሁም የሚል ይሆናል። የዮሐንስ ወንጌል ምዕራፍ 14 ቁጥር 18 ላይ እናገኛለን። ወላጆች እንደሌላቸው ልጆች አልተዋችሁም። አካ እጆሌ ሃዳፊ አባሂን ቀምኔቲ ኢስንህን ኢሱ ወንጌል ዮሐንስ ወቆና ኩዳፉር ለኮሳ ኩዳሰዲት ጉፍታ ኬኛ ፈይሳ ኬኛ ኢየሱስ ክርስቶስ በሩምሰ ከና ጀቸ ከረ ከንዱበቲ በሩምሰ ሳከነስ ኤርጋሳ ከነስ ከንደበርሴሞ በረቶተሳ ቁልቁሎታ ዱከቦታፊ ለቅዱሳን ሐዋርያቱ ነው የጌታችን መድኃኒታችን ኢየሱስ ክርስቶስ ይህንን መልእክት ይህንን ቃል ያስተላለፈው። በዚህ ምድር እየተመላለሰ ሲያስተምር በነበረበት ዘመን ምድራዊ ሕይወቱን ፈጽሞ ለአዳም የገባውን ቃል ኪዳን ፈጽሞ ሙቶ ከሙታንም ተነስቶ ወደ ሰማይ ሊያርግ ጥቂት ቀናት በቀረው ሰዓት ደቀ መዛሙርቱን ጥቂት ጊዜ አለ ታውኛላችሁ፣ ደግሞም ጥቂት ጊዜ አለ አታውኝም ካላቸው በኋላ ለሐዋርያቱን ይህንን ቃል ሲነግረው ልክ በባለፈው ሳምንት እንደተማርነው ማለት ነው። ሐዋርያት ጌታቸው አምላካቸው አባታቸው ከነሱ ሲለይ ደነገጡ፣ አዘኑ፣ ፈሩ። የዚህን ሰዓት እንዳይፈሩ ተስፋ እንዳይቆርጡ እሱ አባታቸው እሱ እውነተኛ አምላካቸው ዝም ብሎ እንዳልጠራቸው ዝም ብሎ እንዳልሰበሰባቸውና ጠርቶ ሰብስቦ ሜዳ ላይ ጥሏቸው እንደማይሄድ በሙሉ ተስፋ ይኖሩ ዘንድ ይህንን ቃል ተናገረ። ምን ብሎ? እናንተም ተስፋ አትቁረጡ፣ ወላጅ እንደሌለው እናት አባት እንደሌላቸው ልጆች ከቶ አልተዋችሁም። ከላይ ኃይል ይሰጣችኋል፣ ጉልበት ብርታት የምታገኙበት በዚህ ዓለም ከብራችሁ ኃይል አግኝታችሁ እኔን ይዛችሁ ከኔ ጋር ሆናችሁ ዓለምን አሸንፋችሁ
የምትኖሩበትን ኃይል እሰጣችኋለሁ። ስለዚህ ወላጅ እንደሌለው ልጅ ተስፋ አትቁረጡ፣ እኔ ከእናንተ ጋር ነኝ አለ። ክብር ምስጋና ለአምላካችን ይሁን። አብዲን ኩቲና አኒ አከ ጆሌ ወራ ሃዳፍ አባ hin qabne callisee dirreerratti isin hin dhiisu. Yeroon isin walitti qabeesi kaayyoodhaaf walitti isin hin qabe. Yeroon isin waame kaayyoodhaan isin hin waame, dhimmaaf isin hin waame. Amma immoo waan hundumaa xumuree waan hundumaa raawwadhee waadaa ilmoo namaa maraaf gale hundumaa xumuree fannifamee du'ee awwaalamee yeroo koos xumuree waan raawwachuu qabu hundumaa xumureera. Kanaan booda jedheen yeroo xiqqoo jira kan ani isiniif wajjin dabarsu. Yeroo muraasa booda immoo yookaan yeroo xiqqoo booda immoo hin jiru. Yeroo sana na arguu hin dandeessanii jedheen. Yeroo kanatti barattoonni gooftaa abdii kutan. Maaliif abdii kutan barattoonni gooftaa jennaan qe'ee isaanii qabeenya isaanii dhiisanii dhufani. Horii isaanii dhiisanii dhufani. Jireenya isaanii mana isaanii dhiisanii dhufani. Baay'eewwan gaa'ela isaanii dhiisanii dhufani. Baay'eewwan hojii isaanii dhiisanii dhufani. Hundi isaaniiyyuu kan akka foonitti akka biyya lafaatti ittiin jiraatan waa kamiyyuu kan abdii ittiin qabatanii jiraatan hundumaa dhiisanii gareenyi dhufanii gara Waaqayyoo dhufani. Har'a immoo maal jedhee jira? Yeroo muraasaaf isin faanaan jira. Yeroo muraasa immoo oolan baana arguu hin dandeessanii jedhe. Kun maal yoo jenne gara samiitti ol ba'uusaa agarsiisa jechuudha. Torbee darbe keessa bal'inaan barachaa akkuma turre hundumni keenya inni gooftaan keenya barattoota isaa Yerusaalemiin keessaa baasee gara Biitaaniyaa jedhamtutti walitti qabeetu isaaniin jajjabeessee ani akka ijoollee haadhaaf abbaa hin qabne dirree irratti isin hin dhiisu. Hamaa gidduutti, du'a gidduutti, badisa gidduutti waan hin taane keessatti isin hin dhiisu. Kanaafuu humna kan isiniif ta'u gaara samiirraa isiniif ni dhufa. Hamma yeroo sanatti Yerusaalemiin turaa jedhe. Eessa turaa? Eessa turaa? Yerusaalemiin turaa. Hamma yoomitti? Hamma humni samiirraa isiniif kennamutti jedheen jechuudha. ከላይ ኃይል ይመጣላችኋል። ከላይ ይህ ኃይል የሚሆናችሁ ኃይል እስክታገኙ ድረስ ከኢየሩሳሌም እንዳትወጡ አላቸው። ሐዋርያት የአምላካቸውን ትእዛዝ ሰምተው ከመደናበር ከመደንገጥ ወጥተው በአንድ ልብ ሆነው ይላል ቃሉ። በአንድ ልብ ሆነው እንደ አንድ ቃል ተናጋሪ ሆነው በኢየሩሳሌም በጽርሐ ጽዮን በማርቆስ እናት በማርያም ቤት በዛ አዳራሽ ተሰብስበው በጾም በጸሎት ነበሩ። ከእነሱ ጋርም የጌታ እናት እማምላክ ወላዲተ አምላክ ቅድስት ድንግል ማርያምም ከመካከላቸው ነበረች ይላል። yeroo kanatti ajaja gooftaa isaanii dhaga'anii magaalaa Yerusaalemiin Tsirhaa Tsiyoon yookaan galma Tsiyoon kan jedhamu keessa mana haadha Maarqos maqaan ishee Maariyaamii kan jedhamtu haadha Maarqos kan isheen tajaajila kanaaf qopheessite mana sana yookaan galma sanatti walitti qabamanii duuka bu'oonni kun yaada tokkoon laphee tokkoon marii tokkoon walii galtee tokkoon kadhannaadhaan tsoomaan ajaja waaqa isaanii hojiitti jijjiiranii abdii guutuudhaan Yerusaalem keessa taa'aa turani. Yeroo isaan akkaataa kanaan jiran ajajamuun isaanii Waaqayyoof tole jechuun isaanii bu'aa waan isaaniif argamsiiseef inni gooftaan keenya fayyisaan keenya Yesuus Kiristoos akkuma dubbate awwaala keessaa du'aa keessaa ka'ee guyyaa 50ffaa samiitti ol ba'ee guyyaa 10ffaa guyyaa har'aa kana bara sana har'a ta'uu hin taane bara sana caamsaa guyyaa 18 hubadhaa caamsaa guyyaa 18 bara araaraa 33 baaji'a kana keessa barattoonni gooftaa laphee tokkoon yaada tokkoon marii tokkoon qulqulleetti dubroo maaramii gidduu walakkaa isaanii godhatanii waaqa isaanii galateeffachaa turanii ሲያመሰግኑ ነው የሆኑት። በጾም በጸሎት ሆነው በአንድ ልብ ሆነው ሳይከፋፈሉ
ሳይለያዩ ለአንድ ዓላማ በአንድ ትእዛዝ በአንድ ምክር በዛ በጽዮን አዳራሽ በማርያም ቤት ተሰብስበው በጾም በጸሎት ቆዩ ሐዋርያቱ። ጌታ በተነሳ ከሙታን በተነሳ በ50ኛው ቀን ወደ ሰማይ ባረገ በ10ኛው ቀን ግንቦት 1833 ዓመተ ምህረት በዛሬው ዕለት በዛን ዘመን ሐዋርያት አንድ ሆነው በጸሎት ላይ ባሉበት ሰዓት እነሱ ባላወቁ እግዚአብሔር ባወቀ ከሰማይ በእሳት ላንቃ አምሳል የአውሎ ነፋስ ድምፅ ያለው ኃይል ድምፅ እያሰማ ያንን ቤት ሞላው። እነሱ ተሰብስበው ያሉበትን ቤት መንፈስ ቅዱስ ሞላው። መነሳን ኬሰ ጉተኒ ኬሰ ታአኒ ከደናዳን ሶማን ዋቀሳኒ አመነኒ ያደ ተኮፍ ለጴ ተኮ ወሊ ገልቴ ተኮን ጃለለ ዱጋዳን ተኩማዳን ገልመ ሰነ ኬሰ ታአኒ ሮሳን ቀደቻ ጅረኒ ቢፋ አብዳ አረባ አብዳ ከንፈካቱ ሰገሌ አፉራ ሰገሌ ቅሌንሳ ደጌሲሳ ሁን አዳ ሁን ጉዳን አፉር ቁልቁሉን መነዱ ከቦን ወልት ቀባኒ ጀናን ሰነ ኬሳ መነ ሰነ ኬሰ ጉቲ አፉር ቁልቁሉን ኩን በረቶተ ጎፍታ ቶኮ ሳንራ ቢፋ አረባ አብዳቲን ቶኮ ሳንራ ጉት ሐዋርያት በመንፈስ ቅዱስ ተሞሉ። መንፈስ ቅዱስ አደረባቸው። ከላይ ኃይልን ተጎናጸፉ። ይህ መንፈስ ቅዱስ ከሦስቱ አካል አንዱ አካል ከአብ የሰረጸ ከአብ ከወልድ ጋር የሚመሰገን የሚመለክ እሱ ጌታችን አምላካችን ፈጣሪያችን መንፈስ ቅዱስ በሐዋርያት ላይ አደረ። ኃይልን ጉልበትን አጎናጸፋቸው። እኒ ቃመ ሰደን ኬሳ ቃመ ቶኮ ከንቴ አባፍ ኢልማ ወጅን ቶኩማፍ ሰዱማን ካዋቄፈሙ ከንገለቴፈሙ ጅራታ በረበራ ከንቴ አፉር ቁልቁሉን በረቶታ ጎፍታ ኬኛ በረቶታ ጎፍታ በረት ቁልቁሎታ ዱካ በኦተራ ቶኮ ቶስኮ ሳንራ ቡሌ አፉር ኩን ኢሳኒን ጉቴን ከና ጉዳ ኤንዩ አርገቹ እንደንዴኝ ከና አርገተን ከናን ከውዳን ጋ በረቶን ጎፍታ ሁምነ ከናን ጉተመኒ ሆጂ ሳኒ ወጀቹ ጀልቀበን አፉር ቁልቁሉን ነመረ ጋፈ ብሉ ሆጂ ነመወጀቺሳ አፉር ቁልቁሉን ጋፈ ነማፍ ከነሙ ሆጂ ነመወጀቺስ ሆጂ ከሚ ሆጂ ጋሪ ሆጂ ማሊ ሆጂ ዋቀዮንስ ነመስገመቺሱ ሆጂ ማሊ ሆጂ ብየስ ኡመተስ መናመንታስ በርባ ገርጋሩ ሆጂ ማሊ ሆጂ ፌዲ ፎኒ ፌዲ ብይለፋ ዲሲሴ ሆጂ አፉራ ናሙሰ ጋሪ ከንቲም ሞቱማ ዋቀዮ ዳለን ከነማፍ ከንሲስ ሆጂ ጋሪ ነም ሆጅቺሳ ቁልቁሉም ጴጥሮስ በረቶኒ ጎፍታ ጅሮ ሰና በከሰነ ተርገማ ቱረኒ ባየ ከነመዲቡ ጉያ ሰና ሴና ብራቱ ቱሬራ አያንኩን አያነ ጰራቅሊጦስ አያነ ጴንጠስቆስጤ ጀደማ በዓለ 50 በዓለ ጴንጠስቆስጤ ይባላል። 50ኛው በዓል ማለት ነው ትርጉሙ። 50ኛው በዓል ይህ በዓል ደግሞ የተጀመረው በዛሬው ቀን ብቻ አይደለም። ከጥንት እስራኤላውያን ከግብፅ ሀገር ወጥተው በእግዚአብሔር ፈቃድ ከግብፅ ሀገር ወጥተው በሲና በረሃ በደረሱ ጊዜ እግዚአብሔር አምላክ ሙሴን ወደ ሰማይ ጠርቶ ሙሴ ከእግዚአብሔር ጋር በሲና ተራራ ላይ 40 ቀን 40 ሌሊት ከቆየ በኋላ ከዛ በወርዶ የእግዚአብሔርን የቃል ኪዳኑን ታቦት ይዞ መጥቶ እስራኤልን በመንፈስ በኃይል ይመራቸው ነበር። ከዛም በኋላ ያንን መታሰቢያ በማድረግ እግዚአብሔር ስለታረቃቸው ከግብፅ ሀገር መውጣታቸውን ሕግ ስለተሰጣቸው እግዚአብሔር ስለታረቃቸው ያንን ያከብሩ ዘንድ በየዓመቱ እስራኤላውያን
በዓለ ሰዊት እያሉ ያከብራሉ። እስራኤሎኒ ጎቻ ዋቀዮ አካታ እንት ብዬ እስራኤል ኬስ ብዬ ምስራ ግብጽ ኬሳ ሳኒም ባስ ሰነት እያደቹዳን አያነ ጉዳ በአያነ ሰዊት ኦካንሞ አያነ ሼታ ከንጀደሙ ኒ ከበጁ ቱረንዱር አሎተ ጎፍታ ኬኛን ዱረት ይቹዳ ማሊፍ ከበጆን የተኮፋ ሙሴን ጉያ ፍርተማ ፋልከነ ፍርተማ ጋረ ቱሉ ሲናረ ቱሬ ዋቀዮስ እጭቲ አዳዳ ሳፍብሴፊ ከኩ ቁልቁሉ ከኩ ታቦታ ዋቀዮ ከኔፊ ሰናም ቦደ እስራኤሎታ ሴራን አቦሚ ዋቀዮን ኢሳይን ኦገና ጆሮኒ መርሲሳ ቱሬ ዋቀዮ ኦልማ ጉዳን ኡፍታሲሴ ብየ ምስራ ኬሳ ኑባሴ ሀርከ ዲና ኬሳ ኑባሴ ሀርከ ዲና ኬሳ ኑባሴራ ጀደኒ ኦልማ ዋቀዮ ኢሳኒፍ ኦሌን ጉያ ሸንተመፋ ሀላ አዳአቴን ከበጁ ማልጎቹዳን ከበጁ ወተኒ ዳሲ ቡሰኒ አሼተ ሳኒ ከዋቀዮ ሳኒፍ ከነ ሚናን ሳኒ ኬሳ ጀልቀመው ፊፍ ኦቶኛቲን ድራ ከዋቀዮ ሳኒፍ ከነ ኬሳ አሼተ ሰነ ጫብሰኒ ወልት ፍደኒ ዋቀ ሳኒ ዋቀሳ ገልቴፈቻ አያነ ከነቲን ከበጃ ቱረኒ አያኒ ኩን አያነ ሸንተመፋ ጅለሜቱ ከበጀማ ኤኙ ፋብረት እስራኤሎ ተብረት ይችላል አኩመ ከና በረጎፍታን ኬኛ ኢየሱስ ክርስቶስ አዋነ ኬሳ ከ ዱአ ጄሴ ዱአኑፍ በርበዴሴ አዋነ ኬሳ በኤ ጉያ አፍርተማ ካልከን አፍርተማ ደቼ ከነረት ቱሬ ገረሰሚት ኤገን ኦል በኤ ቦዳ አያኒ ኩን ድሩማ ካሴ ከን ከበጀሙ ጉያ አያኒ ወጋ ኩን ጋፈገኡ ጀቹን አያኒ ወጋ ኩን ጋፈገኡ ይሁዶኒ ብያ አዳዳ ሰበቢ አዳዳቲን ወራናን ተኤ ጅሬኛ አዳዳፍ ጀቻ ብየ ሳኒ ኢየሩሳሌምፍ ይሁዳ ዲሰኒ ብዮት አዳዳ ከንዴመን አስገር አፍሪካ ከንዴመን ጅሩ ኤሽያሽ ኬሳ ፍሪንጊያ ብዮተ ጀደመን ገሊላ ብዮተ ጀደመን ብዮተ ቀበዶቂያ ከንጀደም ብዮት አዳዳ ዴመኒ ቱረን ኤኙ ይሁዶንቹ አኩመ ኬኛ ሐራቹ ነሞታ ደላ ከነ ኬሰ ጅሩ እንደ ኬኛቶ ወልገጋፈኔቲ ኤሰ ሴሳ ዱፍኔ አሱመት ዳለኔ አሱመት ጉደኔቶ የኔ ሙራሰቶ ጀንዳ ነምነ ሲት ዳለቴ ሲት ጉደቴ አጅራታ ሲተ ባየን ኬኛ ሰበብ ያዳዳቲ ብዮት አዳዳራ ናንወን አዳዳራ ጎዲና አናሌ አዳዳራ ዱፍኔ ኦቶፊን ከሮርሲን አከ ኤየመ ዋቀዮት ዱፍኔ አስተኝረም ኤየመ ወኝቱ ዱፍኔ ኤየመ ወኝቱ ዱፍኔ ኤየመ ዋቀዮቲ እትያዴ ዳውማ ሳራ ኤገሌ ናኖ ከሲ መጋላ ከሲ ገንደ ከሲ መነ ክርስቲያና ከሲ ከሰት እንተጃጅ ለማጀ ነምኒ ከሮርፈቴ እንጅሩ ከሮራ ዋቀዮን ገሩ ዱፍኔ ጅራቹ ገለኒ ዋቀዮ ፋተው ከናን ይሁዶንስ ብዮት አዳዳት ብትናኒ ጅናቱ ገሩ አያነ ወጋሞኒ ከበጁ አስተውሉ አይሁድ በተለያየ ምክንያት በጦርነት በስደት በረሃብ በሌላም ምክንያት ሀገራቸውን ለቀው ወደ ተለያየ ዓለም ተሰማርተው ተሰራጭተው ይኖሩ ነበር። ነገር ግን የሀገራቸውን ባህል የአባቶቻቸውን ሃይማኖት የአባቶቻቸውን የእናቶቻቸውን አምላክ ሳይለቁ ባሉበት ሆነው ሀገራቸውን ያስቡ ነበር። ስርዓተ አምልኮቻቸውን ይፈጽሙ ነበር። የሚያከብሩትን በዓመት የሚያከብሩትን 3 ታላላቅ በዓላት አሏቸው። እነዚህን ታላላቅ በዓላት እየመጡ እዛ ካሉ ወገኖቻቸው ጋር አንድ ሆነው ያከብሩ ነበር። ከዛ ከ3ቱ በዓላት መካከል አንደኛው በዓል ይሄ ነው። በዓለ ሃምሳ በዓለ ሰዊት ማለት ነው። ስለዚህ ከተለያዩ ሀገር ከኤዥያ ከአውሮፓና ከሌሎች ሀገርም አይሁድ መጥተው በዛሬው ዕለት ይህንን በዓል ጥንት ድሮ ጀምሮ ከአባቶቻቸው ሲወርድ ሲዋረድ የመጣውን በዓል ለማክበር ዛሬ በእስራኤል በኢየሩሳሌም በጸርዐ ጽዮን አዳራሽ ተሰብስቦ ነበር። መጡ፣ ተሰበሰቡ። ሃይማኖታቸውን አምላካቸውን ለማክበር ለማገልገል ስርዓታቸውን ለማሳየት መጡ። በዚህን ሰዓት ሐዋርያትም ዕለቱ ተገናኘ። አንደኛ ከጥንት ጀምሮ እስራኤላውያን ይህንን በዓል ያከብሩ ነበር። ጌታም
የነሱን ሕግ የነሱን ሰዓት ጠብቆ ፋሲካን እንዳከበረ በዛን ዕለት ፋሲካን እንዳከበረ ከሙታን መነሳቱ ከበዓለ ፋሲካቸው ጋር አንድ እንደሆነ እስራኤላውያንም ፋሲካን ባከበሩ በ50ኛው ቀን በዓለ ሀምሳን በዓለ ጰራቅሊጦስን ስለሚያከብሩ የጌታ ዕርገት ሆኖ በ10ኛው ቀን ጌታ ከሙታን ተነስቶ በስንተኛው ቀን? በ50ኛው ቀን በዛሬ ዕለት መንፈስ ቅዱስ ለሐዋርያት ወረደላቸው ይላል። ገባብን አንሴን አንሳ ከነ ገለቴ ፈዳ ዋቀዩን። አዎ ትልቅ በዓል ነው። ከዘጠኙ የጌታችን አበይት በዓላት አንደኛውና የመጨረሻው ካሉት መጨረሻ ላይ የምናከብረው ስላችሁ በመብለጥ በማነስ ሳይሆን በቁጥር ደረጃ ማለት ነው። 9ኛው የጌታችን የመድኃኒታችን የኢየሱስ ክርስቶስ በአምላካችን ስም በፈጣሪያችን ስም በእግዚአብሔር ስም ከምናከብራቸው ትልልቅ አበይት በዓላት መካከል የዛሬው በዓል ነው። በዓለ ጰራቅሊጦስ መንፈስ ቅዱስ የወረደበት ዕለት ስለሆነ እናት ቅድስት ቤተክርስቲያን በልዩ ስነ ስርዓት ታከብራለች ማለት ነው። አንደኛ ራሱ መንፈስ ቅዱስ የወረደበት፣ ሁለተኛ ሐዋርያት ቅዱሳን ሐዋርያት ይህንን ክብር ይህንን ጸጋ አግኝተው ወደ አገልግሎት ወደ ዓለም ሄደው ይህንን ጨለማውን ዓለም ያጣፈጡበት ዕለት ዘመን ስለሆነ በልዩ ስነ ስርዓት በልዩ አከባበር ቅድስት ቤተክርስቲያን ይህንን በዓል ታከብራለች ማለት ነው። ከላይ እንዳየነው ይህ መንፈስ ቅዱስ ፈጣሪያችን ወደ ሐዋርያቱ ወደ ቅዱሳኑ መጥቶ በሐዋርያቱ ላይ ሲያድር አንደኛ በአውሎ ነፋስ ድምፅ እያሰማ የአውሎ ነፋስ ድምፅ የሚመስል ድምፅ እያሰማ መጣ። ሁለተኛ በእሳት አምሳል ነው የመጣው። አፉሪ ቁልቁሉን ዱፌ ዱከ ቦተ ሳረ ጋፈቡ ጫልሴ ዶከቴን ዱፌ ሙልለቻማ ዱፉ ገሩ ሰገሌንሳ አካ ሰገሌ ቅሌንሳት ቅሌንስ ሰገሌ እጌሲሳ ዱፌቱ ዱከ ቦተ ረቡል ለመፋሞ ቢፋ አብዳቲን አብደ ቦቦው አረባ ብዳ ፈካቻ ዱፌቱ ሳረቡል ማለፊ ለምንድነው በእሳት አምሳል በሌላ ምሳሌ ለምን አልመጣም ካላችሁ ይላሉ አባቶቻችን ሊቃውንት። እሳት ጥሬውን ያበስላል፣ መንፈስ ቅዱስም ጥሬውን ዓለም ወደ መንፈሳዊነት ይቀይራል። እሳት እንደሚያበስል እናንተ ሐዋርያት ጥሬ ነበራችሁ፣ ተምራችኋል፣ ሰልጥናችኋል፣ ሰምታችኋል፣ ተነግሯችኋል። ነገር ግን አሁንም አላወቃችሁም፣ አልበሰላችሁም ብሎ እነሱ የተማሩትን የሰሙትን መልሰው አስተውለው በሳል ሆነው ተረድተው በሰሙት ቃል ወደ ዓለም ሂደው ያስተምሩ ዘንድ አብዲ ከን ኤዲቴ ብልቼሳ ዱከቦን ጎፍታ በረተኒሩ ሌንጅፈመኒሩ ወጋ ሰዲ ጉቱ ጂአ ሰዲ ወጂን ሌንጂ ጉዳረ ቱረኒሩ ገሩ አመዩ ሂንበሬ አመዩ ሂኑበኔ አመዩ በርሲሱፍ ገኡምሰን አርገኔ ከናፉ እስን ያበረቶተኮ አመዩ ዴዲደሲ አመዩ ሂንበረኔ ኢሰ በረተን ሆጂት ጅጅሩ እንደንደኝ ጀኤቱ አፉሪ ቁልቁሉን ኩን ኢሳን ረቡሌ ኤዱማ ሳኔ ጅጅሬ አከሳን ብልቻተኒፍ አከሳን ኛቱስ ኛተሙስ ደንዳኒፍ ሰገሌን ሳኒ ጀቺ ሳኒ አከ ኛተሙፍ ጀቹዳ እሳት ያቃጥላል፣ ይቀይራል። መንፈስ ቅዱስም የኛን ኃጢአት ንስሐ ስንገባ ወደ አምላክ ስንመለስ የኃጢአታችን በደላችንን ያቃጥላል። አብዲ ጉቤ በሌስ ጉቤ ዋንባዬ ጅጅራ አፉሪ ቁልቁሉንስ ጩቡ ኬሰን ከንስንራ ጉቤ በሌሱ ሁበዳ በሌሳ ኬሰን እስንራ ጉቤ ከንስን ጅጅሩ
Kanaafu abiddi akkatti seenaa keessan jijjiira waan ta'eef hafuurri qulqulluun cubbuu keessanii beektanis otoo hin beekin itti yaaddaniis akka tasaas kan hojjettan ijoollummaatti hammoonaatti cubbuu keessan hundumaaf dhiifama isiniif taasisa yookaan immoo cubbuu keessan gubee balleessaa. Waaqayyo cubbuu hunda keenya gubee nurraa haa balleessu. Hunduma keenya nu haa qulqulleessu. Abiddi seenaa abiddaan maalaallu abiddi waa xiqqoo irraati ga'a. Dirqama baay'achuun qabu. Waa xiqqoo qabsiisna. Kibriitii ta'uu danda'a. Ollaarraa ergifachuu dandeenya abidda xiqqoo. Achi ishee xiqqoo fudhanne sana abidda xiqqoo qabsiisne sana achi waan akka humna isaatti qoraan itti dabalaa, ciraaroo itti dabalaa, baala itti dabalaa. Achi booda abiddi kun akkuma isaatti guddachaa baay'achaa deema. Eega kallattii kanaan guddatee booda abiddi kun bifa kanaan eega babal'atee booda kan duraanii akka qabsiisneetti muka guddaa, jirma guddaa gubuu hin dandeenye. Mana guddaa, tulluu guddaa, bosona guddaa gubuu akkuma hin dandeenye. Booda eega qabatee haafarraa baalarraa qoraanirraa muka gurguddaa qabatee eega guddatee barbadaa abidda baay'ee eega godhatee booda abiddi waan baay'ee gubuu danda'a. Waan baay'ee balleessuu danda'a. Waan baay'ee jijjiiruu danda'a abiddi. Hafuurri qulqulluun hunduma keessaniif duukaa bu'oota qofaa miti. Anaafis isiniifis abbootii keenya luboota, qomosoota, monoksoota, Phaaphaasota, paatriyaarikoota, lallabdoota, tajaajiltoota hundumaafuu jalqabarraa xiqqoo gadi bu'aa akka humna keessanitti isinii kennama. Ilaala akka humna keessanitti isiniif kennama. Keessattuu isin yaa barattoota yaaduu qaboota koo jedhe barattoota isaatiin. Amma hafuura qulqulluun kun tokkoo keessaniif isinii kennameera. Hafuurri qulqulluun kun kan isiniif kenname callistanii abiddummaa isaa baattanii akka teessan miti. Garuu maal gootu? Abiddi gubee waan baay'ee akkuma jijjiiruu danda'u. Bosonaaf fagoo guddaa bal'aa ta'e gubee jijjiiruu akkuma danda'u. Isinis addunyaan kun bosonadha. Biyyi lafaa kun bosona. Cubbuudhaan kan bosonaa'e. Cubbuudhaan kan dukkanaa'e. Bosonummaa biyya lafaa, caakkummaa biyya lafaa kana abiddummaa hafuura qulqulluutiin jijjiirtuu jechuu isaati. Qorraa kaatanii ijoollummaa keessaniin kaatanii guyyaa 40 guyyaa 80ffaatti namni hafuura qulqulluu hin arganne hin jiru as keessa. እናስተውል። ሐዋርያቱን እንደየአቅማቸው መንፈስ ቅዱስን አጎናጸፋቸው። መንፈስ ቅዱስ በእሳት ይመሰላል ብለናል። እሳት ከትንሽ ነገር ጭረን ምን ብለን ማቀጣጠል እንጀምራለን። ከዛ ጭራሮ፣ ከዛ ሳር፣ ከዛ ፍልጥ፣ ሌላም እንጨት ቀስ እያልን እየጨመርንበት ስንሄድ ምን ሆናል? ወዲያው ማብሰል ይችላል፣ ማቃጠል ይችላል። ሌላም ነገር እሳቱ እየበረታ ሲሄድ ብዙ ነገር ማድረግ ይችላል። ነገር ግን መነሻው እሳቱ ትንሽ ነው። ገና ክብሪት ጭራችሁ ወዲያው ምጣድ መጣድ አትችሉም። ክብሪት እንደጣዳችሁ ድስት መጣድ አትችሉም፣ ወይም ማብሰል አትችሉም። እውነት ነው ሐሰት? እውነት ነው ሐሰት? እናቶች ወዲያው ክብሪት ጥደን ምንድነው ምጣድ አይጣድ። ወዲያው ክብሪት ጭረን ወይም እሳት አቀጣጥለን ሌላ የምናበስለውን ነገር አንሰራም፣ አናደርግም አይደል? ለምን? መጀመሪያ እሳቱ መበርታት የሚያስፈልገው ለእሳቱ ጉልበት፣ ኃይል ማብሰል መቻል አለበት። ስለዚህ ከጭራሮ ወደ ፍልጥ፣ ከፍልጥ ወደ ትልልቅ እንጨት ካደረጋችሁለት በኋላ ይህ እሳት የምትፈልጉትን ሁሉ ያበስልላችኋል። ወደ ጫካም ሄዳችሁ ይህንኑ እሳት ሄዳችሁ በጣም ጥቅጥቅ ያለ ደን ብታገኙ እሳቱ መነሻው ትንሽ ነገር ነው። ከትንሽ ነገር ተነስቶ የገዘፈውን ግዙፉን ጫካ አቃጥሎ ሊያጠፋው ይችላል። ምን እሳት? መንፈስ ቅዱስም ለእናንተም
በየአቅማችሁ እንደየችሎታችሁ ተሰጥቷችኋል። ነገር ግን እሳቱ ላይ እንደየሁኔታው የሚያስፈልገው እንጨት ደረቅ እንጨት ከዛ እርጥብ እየተጨመረለት እየነደደ እየጨመረ እንደሚሄድ ሁሉ እናንተም ክርስቲያኖች እየሰማችሁ ነው አይደል? እናንተም ክርስቲያኖች በ40 በ80 ቀናችሁ ለእያንዳንዳችሁ መንፈስ ቅዱስ ተሰጥቷችኋል። አልተሰጠንም? ኧረ ተናገሩ። አልተሰጠንም? ተሰጥቶናል። ይህ የተሰጣችሁ መንፈስ ቅዱስ ቀብራችሁ አዳፍናችሁ የምታስቀምጡት አይደለም። የሚያስፈልገውን እንጨት በደረጃ እየጨመራችሁበት እሳቱን እያሳደጋችሁ ትሄዱና ብትፈልጉ ታበስሉበታላችሁ፣ ብትፈልጉ ታቃጥሉበታላችሁ። መንፈስ ቅዱስም ዝም ብሎ ተዳፍኖ የሚቀመጥ አይደለም። በተሰጣችሁ መንፈስ ቅዱስ ተጋድሎን ፈጽሙ። እንደየአቅማችሁ እንደየችሎታችሁ በጎ ስራን ስሩበት ነው። እስንስ አፉሪ ቁልቁሉን ከንስኒፍ ከነሜ አስከንጅሩ ጉያ 48 አፉሪ ቁልቁሉን ከንስኒፍ ከነሜ ማቲንኮ ማቲ ዋቀዮ ኑንጀራ ሰገሌ ዋቀዮ አፉረ ቁልቁሉ ስኒፍ ከነሜ ከና ዋልተኒ ዶክሲተኒ ሂንካኢና ማልጎነሬ ዋኒስ አበርባችሱ አካብድኩን ጉደቱፍ akka sirriitti boba'uuf waan bulcheessuu qabu akka bulcheessuuf hubadhaa. Waan gubee balleessuu qabu akka gubee balleessuuf, waan sirreessuu qabu akka sirreessuu fi abidda kanatti waan barbaachisu qoraan barbaachisu akkuma kennisaniif jireenya hafuuraa keessaniif hafuurri qulqulluun isinirra bulee hojii gaarii kan Waaqayyo hojjetu kan Waaqayyo jaallatu akka hojjetuu fi jireenya hafuuraa keessan keessatti waan abiddaaf gootan ሰና jireenya hafuuraa keessanii waan gaarii godhaa። እሳቱን የምናሳድግበት እንጨት ነው ብለናል። የተለያዩ አይነት እንጨት ሊሆን ይችላል። አብድቼ ከንቲን ጉድስ ነው ቆራንተው ደንዳ ሀፈቱ ደንዳ ሀፍን ዋትት ቆዳ እስንስ ሶማን ሰገዳን ከደናዳን ጋቢ ገሉዳን ከሱ መጡ አብድ አፉር ቁልቁሉን ይሰረቡሌ ከናን ዋቀዮ ስኒፍ ከነሜ አካ እኒ ዋን ብልቻቾ ቀቡ አከን ብልቼ ስኒፍ ከን ኦርኬ ጅሩ ጩቡ ኬሰንሞ አኩማ አብድ ዋን ሀማ ሀፈ ኮሲ ጉቤ እኮ በለሱ ኮሲ ፊ ጡሪ ጩቡ ኬሰንሞ ቀልቢ ጅጅራቾ ፊ ጋቢ ገሉዳን ኦፍራ ጉባቲ በለሳቲ አብዱማ ከናን አፉረ ቁልቁሉ ስንረቡሌ ከናኒ ሆጂ ጉዳ ጀዳ ጀቹሳት ዱከቦኒ ከና ሳኒፍ ከነሜ ከናኒ አፉረ ቁልቁሉ ሳንረቡሌ ከናን እቲኒ አዱኛ ኬሰ ደመኒ ሆጂ ጉርጉዳ ከዋቀዮ ሳንራ በርባዱ ሁንዱማ እቲን ወጀተኒሩ ካን ብልቻቹ ቀቡ እቲን ብልቼሰኒ ካን ጉበቴ በዱ ቀቡ ጉበኒ እቲን በለሰኒ ሐረስ ቶኮ ቶኮ ኬኝራ አቦቲ ኬኛ ልቦተራ ለለብዶተ በርሲሶተ ወንጌላ ኬኝራ በረቶተ ፋርፈቶተ ድልበታራ ወልዳሊ አዳፉራ አዳዳራ ሚያመንቶተ ካንታኒ እንደ ኬኝራ ካነገሙ ካናዳቹ ኩኒስ ማሊ አፉሪ ቁልቁሉን ሙፍከነ ሜጅራ አፉሪ ቁልቁሉኒ ኑረቡሌ ጅራ ጉያ ሰና አኩመ ያደኑ አባን ከየ ቁልቁሉን ጴጥሮስ በረቶኒ ሳወሪ ካኒስ ዱራን አፋን ቶኮ ዱዋ ከንቲን አለተን አፋም ማቲ ሳኒ ቆፋዳን ዱበቱ ቱረኒ አፋም ቢራን ቤከኒ ሐረገሩ አኩመ ዱረት ጀኒ ብዮተ ዳዳ ብያ ዱኛ ኬሰ ጅረን አዳዳራ ከኑፈን አያነ ሰነ ከበጁን አፍ ከኑፈን ሁንዱምቱ ቁልቁሉን ጴጥሮስ ቅዱሳኒ ተከኤ ይሮኒ ሰገሌ ዋቀዮ ለለቡ ጀልቀቡ በረቶኒ ጎፍታ ከኔን ብሮስ ይሮሳን ካኒ ዱጋ ባአኒ ነሞን ብያ ዳዳት ኑፈን አካነ ጀቹ ጀልቀበን ጅሮኒ ኩን ማልታኒ አፋኑ ያገኙ ከሚቱ ዱበቱ ኢሳኒ ናን ደርገጎተ ብየ ኢየሩሳሌም ሚቲ ናኖ ገሊላንቲ ከነርገመ ሚቲ ሞ ይሁዳንቲ ከነለተኒ ጉደተ ሚቲ ጀዳኒ ወልጋፋቻ ቱረኒ ማሬ ኑቶ ግብጽራ
Liibiyaarraa, Firingiyaarraa, Eeshiyaarraa, biyyoota adda addaarraa dhufne afaan nuti dubbannu kanaan akkamitti dubbachuu danda'anii jedhan. Dhageessanitti afaan nuti dubbannu kanaan afaan keenya hin beekanii, afaan keenya har'aa immoo maaliif akkamitti dubbatanii hin beekanii? Qomoon keenya tokko miti, afaan keenya tokko miti, wal hin beeknu afaan ni dubbanኑun dubbatu። እኛ በምንሰማ ቋንቋ ይናገራሉ። የገሊላ ሰዎች አይደሉም? የኢየሩሳሌም የቤተልሔም ሰዎች አይደሉም ወይ? እኛ የመጣነው ከገሊላ ከኤዥያ እና ከተለያዩ ሀገሮች የመጣ ነው። እኛ በምንሰማ ቋንቋ እንዴት መናገር ቻሉ? ወይስ በጧቱ የወይን ጠጅ ጉሽ ጠጥተው ሳክረው ነው አሉ። አንዳንዴ ማስተዋል ያቀተናል አይደል? በኢየሩሳሌም በጽርሐ ጽዮን ተሰብስቦ ነው ያሉት። በዓለ ሰዊትን 50ኛውን በዓል ነው ያከበሩ ያሉት። እያስተዋላችሁ ነው? ነገር ግን እግዚአብሔር ያደረገውን ድንቅ ታምር እንደማድነቅ እግዚአብሔርን እንደማመስገን ይህ ከእግዚአብሔር የተደረገ ገቢረ ታምር ነው ብሎ የእግዚአብሔርን ሥራ እንደማድነቅ ሐዋርያትን ያሙ ነበረ፣ ክፉ ይናገሩ ነበረ፣ ይሳደቡም ነበር። ዛሬም አለን አይደለ? አሁን ያለነው የት ነው? እግዚአብሔር ቤተሰቦች ያለነው የት ነው? በእግዚአብሔር ቤት በእናታችን በቅድስት ድንግል ማርያም በሷ በቤተ መቅደሷ በሷ ውስጥ ነው ተሰብስበን ያለነው። አሁን አንዳንዶቻችን አለናል። አሁን በዚህ ሰዓት ሰውን የምናማ ወይ በልቦናችን ክፋትን የምናስብ ምንድነው ዛሬ የምንል? ለቃሉ ልቦናችን ይከፈት። ለቃለ እግዚአብሔር ከሐሜት ከክፋት እግዚአብሔር ያን ድንቅ ተአምር እንዳደረገ ሁሉ ዛሬም በቤቱ በቤተ መቅደሱ በቃል ኪዳኑ ታቦት ፊት በካህናቱ በአባቶቻችን እጅ ድንቅ ተአምር ሊያደርግ ይችላል። አይችልም? ይችላል። አይችልም? ይችላል። ግራ ልንጋባ አያስፈልግም። እግዚአብሔር በሚሰራው የታመመ ቢድን፣ የካደው ቢያምን፣ የጠፋ ቢመለስ፣ የተጣሉት ቢታረቁ፣ በቂም በቀል ያሉት ሰዎች ቢመለሱ ልንደነቅ አያስፈልግም። ይልቁንስ እግዚአብሔርን ልናመሰግን ያስፈልጋል። ይህንን ነው ይሉ የነበረው። ቅዱስ ጴጥሮስ ብድግ አለ። ሐዋርያው ሊቀ ሐዋርያት ቅዱስ ጴጥሮስ ብድግ አለ። እናንተ የገሊላ ሰዎች አላቸው፣ በኢየሩሳሌምም የምትገኙ ወገኖች ይህንን ነገር ስለምንድን ነው የምትናገሩት? ስለምን ታጉረመርማላችሁ? በእውኑ አሁን ከጠዋቱ ገና 3 ሰዓት ነው አለ። ስንት ሰዓት ሰምታችኋል? ስንት ሰዓት? 3 ሰዓት ነው። እኛ አንጠጣም አለ። እኛ ጎሽ የወይን ጠጅም አንጠጣም። ጠጡ ሰከሩ እንካ ብንባል አሁን ገና ከጠዋቱ 3 ሰዓት እኮ ነው። የትኛው ሰው ነው አእምሮ ካላጣ በስተቀር ጤነኛ ካልሆነ በስተቀር በዚህን ሰዓት ጠጥቶ የሚሰክር ሰው አለ ወይ አለና ከገሰጻቸው በኋላ ታሪኩን አመጣው። የነሱን ሥራ ነገራቸው። ይህማ የሆነው እሱ ጌታችን የቅድስት ድንግል ማርያም ልጅ አላቸው ከሰማይ ወርዶ በዚህ ምድር ከናንተ መካከል ተወለደ። በእናንተው ሀገር በእናንተው ደጅ ተወለደ። እናንተ ግን አልተቀበላችሁትም። ምን አላረጋችሁ? አልተቀበላችሁም። እንስና መተንኩን ይዘ ማልጀቹ በርባደኒ ያውመተ ገሊላ ያውመተ ኢየሩሳሌም ማልፍ ጉምጉምቱ ሆጂ ዋቀዮ አጃይስፈቹ ዲስተኒ ጉምጉምቱ ጀደን ኦቱማ ዱገሜዩ ኑት ኑግኑስ ሂመቾፍኑስ ዳዲስ ዱጋቲስ ወይኒስ ኑግኑ ዋብራስ ዱግዴ መቾፍኑ ኦቱማ ዱገኒ መቻን ጀደምኔሞ አመገኑመ ኬሳ ሳቲ ሰዲዳ ጀደን namni yoo maraate yoo lukkoosate malee yoo fayyaadha malee saatii kana dhugee machaatuma ta'eeyyu otuma gara guyyaallee gara saa boodalleetu ta'e haa jedhamu akkamitti akkana jettu garuummoo jedhee koottaas nitti nimaa dhaggeeffadha. Kun maalitti akkas ta'e yoo jettanii inni ilmi Waaqayyoo gooftaan keenya Yesuus Kiristoos akkuma raagni dubbatamee samiirraa gadi bu'ee biyya keessan balbala keessan qe'ee keessan keessatti dhalate isin gidduutti guddate inni Waaqa dhugaadha. Nama Waaqa dhugaa nama dhugaateetu jiru isin garuu hin fudhanne, hin dhageenye, hin amanne, hin diddanii lapheen keessan dhagaa ta'e baay'ee kan nama ajaa'ibu haa hubannu.
baay'ee kan nama ajaa'ibu immoo itti amanuu dhiisuu keessan miti baga dhiistan rakkoo hin qabu. Guyyaa tokko gatii keessan ni argattu amanuu dhiisuu keessaniif. Baay'ee kan nama gaddiisu garuu hin ari'attanii, hin beelessitanii, hin fanniftan ajjeeftanii, fannoo irratti lubbuu foonsaa addaan ba'een awwaaltanii, awwaala keessaa immoo humnaaf aangoo isaatiin ka'ee jedhe galanni Waaqayyoof haa ta'u. Humnaan aangoo isaatiin ka'e. Isinoo aangoo keessaniin, humna keessaniin, jibba keessan irraa kan ka'e dabarsitanii du'aaf laattanii. Inni garuu du'i awwaalame awwaala keessatti hin hafne humna isaatiin aangoo isaatiin du'a ajjeesee du'a keenya barbadeessee awwaala keessaa ka'e. Har'a kunoo guyyaa 50ffaa isaatii eega du'a keessaa ka'e. Isatu kunoo guyyaa 10 dura samiitti ol ba'ee eega samiitti ol ba'ee immoo akkana jedhee abdii nuuf kennee ture. Yaa ijoollee koo hin sodaatinaa, ani akka ijoollee abbaa hin qabne, akka ijoollee haadha hin qabne bakkeetti isin hin dhiisuu nuun jedheera. Ijoolleen haadhaaf abbaa hin qabne maal ta'u? Gargaaraa hin qabanii, abdii hin qabanii, jabaadhu kan ittiin jedhu hin qabanii, yoo beelaan kan beela baasu hin jiru, yoo rakkatan kan isaan gargaaru hin jiru, kan irraa liqeeffatan hin qabanii. Kana qofaayyuu miti ijoolleen abbaaf haadha hin qabne. Kan hate bira kanattu ta'anii waamaman garuu isaaniin beektu miti. Kan ajjeese kan bira ajjeestota jedhamanii kan waamaman warra haadhaaf abbaa hin qabnedha. Warra biyya hin qabne jedhaman, warra hiriyyaa lammii hin qabne jedhaman, nama xiqqaa guddaa birattis, hiyyeessaaf sooressa birattis, isa aangoo qabuuf aangoo hin qabne birattis kan jibbamuuf, kan tuffatamu, kan harka namaa kamiyyuu irratti dhiqatamu, xurii keenya kan irratti haqannu warra ijoollee abbaaf haadha hin qabnedha. Gooftaanis anoo akkatti isin hin dhiisu nuun jedheera. Tasumaayyuu qe'ee keenya, maatii keenya, gaa'ela keenya dhiisnee gaafa sordofnu ni sodaannee turre gaafa inni samiitti ol ba'u. Inni garuu abdii kana nuuf kenne. Guyyaan isaa geenyaan guyyaa har'aa humna kan nuuf ta'u akkuma waadaa nuuf galeen hafuura isaa, hafuura qulqulluu tokkummaaf sadummaan kan waliin waaqeffamanii qaama sadan keessaa qaama tokko hafuura qulqulluu nuuf ergee nurra bulchee nuti amma kan dubbannu humna keenyaan beekumsa keenyaan miti. Eeyyee dhugaadha, afaan keessan afaan keenya hin turre. Afaan isin haasaa jirtan nu kana dura hin beeknu turre. Amma garuu hafuura qulqulluutu nuuf ibsee jedhe galanni ulfinni guddaa Waaqayyoof haa ta'u. Sagaleen Waaqayyoo gaafa nutti himu anaaf qofaatti, isiniif qofaatti hin himu. Abbootii keenya luboota monoksotaaf qofaatti, nuuf immoo qofaatti hin himu. Hunduma keenyaaf seerri Waaqayyoo tokkuma. Dhugaa moo sobati? Dhugaadha kun. Ittiin jiraachuuf dhiisuun garuu gahee keenyaati. Duuka bu'oonni hafuura qulqulluudhaan gamnoota amantootaa waan ta'an amantaa isaaniitiin kan biyya lafaan otoo hin ta'in kan biyya hafuuraa kan jireenya hafuuraatiin gamnoota waan ta'aniif Waaqayyoof gamna waan ta'aniif biyya lafaaf gowwoomanii Waaqayyoof amantaadhaaf immoo abshaalota ta'anii seera Waaqayyootiin jiraatanii tokkummaadhaan amantaa tokkoon, kadhannaa tokkoon, laphee tokkoon, seera tokkoon, waliigaltee tokkoon mana tokko keessa ta'anii waliin Waaqayyoon waaqessaa, galateeffachaa, kadhachaa, soomaan kadhannaadhaan turanidha. Har'a tokkummaan keenya maal fakkaata hoo jennee hunduma keenyaaf gaaffii biraadha. Walitti dhufeenyi keenya amantoonnii fi abbootiif amantoonni, ollaaf ollaan, hiriyyaaf hiriyyaan, barattoonni dilbataaf barattoonni dilbataa, waldaaleef waldaaleen, abboonniif abboonni, amantoonniif amantoonni, dargaggoonnii fi haadhaaf abbaan walitti dhufeenyi keenya maal fakkaata? Dhuguma tokkummaa qabnaayi, amantaa qabna, Waaqayyoonis qabna, sagalee isaan walmaqixa dhageenye barannee jirra. Akka nuti laphee tokkoof yaada tokko waliin taane maal taasise? Akka nuti waliin galle, akka nuti jaalala dhugaa kan Waaqayyo jaallatu, kan Waaqayyo nurraa barbaadu jaalala dhugaa akka nuti waliin jaallanne kan taasise maal yoo jenne diina keenya. Diina akka nuti fayyadu kan hin barbaanne, akka nuti mootummaa Waaqayyoo dhaallu akka hin barbaanne, tajaajilli keenya qulqullummaa akka hin qabaanne, kadhannaan keenya qulqullummaa akka hin qabaanne, lallabni keenya, faaruun keenya, tajaajilli keenya walii galaa, yaa'iin keenya akka qulqullummaa hin qabaanne kan taasisu
akka walitti bufannu, akka walitti gufannu, akka hamaa hojjennu, akka hamaa yaannu kan taasisu hafuura hamaadha. Kanaafuu yaa maatii Waaqayyoo dammaquu qabna. Laphee tokko yaada tokkoon warri walitti buunee jiru guyyaan irraa guyyaatti hafuurri qulqulluun nuuf kenname waan ta'eef hafuurri qulqulluun laphee qiimii qabatee jiru keessa hin jiraatu. Amanaa kana. Laphee jibbaan jiru keessa hafuurri qulqulluun hin taa'us. Hafuurri qulqulluun laphee qulqulluu, laphee gaarii, jireenya gaarii jaalala keessa jiraata waan ta'eef jaalalaan, nagaadhaan, waliigalteedhaan, tokkummaadhaan, kabajaa waliif kennuudhaan jiraachuu qabna jechuudha. Waaqayyo hunda keenya wajjin haa ta'u. Ameen. Barumsa koo isa xumuraa hafuurri qulqulluun barattoota isaaf kan kenname bifa abiddaatiin jenneerraa isa laalleerra gabaabsinees ta'u inni biraan bifa qilleensaatiin kennameef sagalee qilleensaatiin. Qilleensaan maal fakkeeffame yoo jedhame qilleensi garamii akka inni dhufu garamis akka inni deemu hin beekamu garuu yeroo muka sochoosu yeroo muka jigsu hin argamaa jechuudha. Hafuurri qulqulluun tokko keenya keessa akkamiin akka inni jiru hin beekamu. Abbootii keenya akka uffatanii aangoo isaanii qabatanii fannoo isaanii qabatanii agarra. Hafuurri qulqulluun eessa isaanii akka jiru garuu nutti mul'atu. Fooniin jechuudha. Yeroo inni isaaniin hojii hojjechiisu, yeroo qaddesan, yeroo lallaban, yeroo dhukkubsataa fayyisan garuu hin agarra. Hafuurri qulqulluun hojii isaa mul'ata malee qaamaan hin mul'atu jechuudha. Qilleensa akkuma mul'anne hafuurri qulqulluunis hin mul'atu. Inni kan biraan hafuurri qulqulluun ni saffisa, ni ፈጥናል። ንፋስ ፈጣን ነው። ነፋስ ፈጣን ነው። እናንተም በዚህ ምድር ሳላችሁ ሕይወታችሁ የፈጠነ ነው። እድሜያችሁ በጣም አጭር ናት። ጨርሻለሁ። እየወጣችሁ ያላችሁ እድሜያችሁ ምድራዊ ሕይወታችሁ እጅግ በጣም አጭር ናት። ረጅም እንዳይመስላችሁ። ረጅም ዘመን ረጅም እድሜ የምትኖሩ እንዳይመስላችሁ። እንደከበራችሁ እንዳገኛችሁ ባለስልጣን እንደሆናችሁ ባለሀብት እንደሆናችሁ ከብራችሁ እድል አገኝታችሁ እንዳላችሁ በዚሁ አትቀጥሉም። እድሜያችሁ አጭር ናት። ነፋስ እንደሚፈጥን ሁሉ ምድራዊ ሕይወታችሁ እጅግ በጣም በፍጥነት ይሄዳል። እድሜያችሁ አጭር ነው ሲል ነው። እውነት ነው። አጭር ነው። ኡሙሪን ከሰን አኩመ ቀለስ አሪፈቱ ኡሙሪን ስንደቼ ከነረ ጅራተን ገባባራን አሪፈታ ደፍተኒ ደምቱ አኩመ ሶረምተኒን አኩመ በሬደኒን አኩመ ቀባተኒን አኩመ ጉደተኒ ነፍተኒ ጅጅራምተኒ ፎኒስ ንፈተን ኩን ጅጅራሜ ዱኤ ቶርቶሬ ኢላላ እነመት ኢቲን በሬደን ኡፈተ ጋሪ ተውስተኒ ከኢቲን በሬዳ ጅርተን ኩን ኡፈኒ ከሰን ኩኒ ቃምኒ ከሰን ኩን ጅጅራማን ቶርቶራ Kanaafuu akkuma umuriin keessan dafee gabaabachuudhaaf fiigu isinis jireenya keessan keessa yeroo ammaa kana keessatti hafuura qulqulluu isiniif kenname kanaan daddafaa hojii gaarii hojjedhaachuu isaati. Dhageessaniitu maal hin jedhu? Daddafaati irra deebi'aa dubbadhaa. Daddafaati maal godhaa? hojii gaarii hojjedhaa. በፍጥነት መልካም የሆነውን ነገር ስሩ። እግዚአብሔርንም ሰውን የሚያስደስተውን በጎ ነገር ስሩ። ምክንያቱም ነገ እናንተ አይደለም፣ እድሜያችሁ ይፈጥናል። ስለዚህ በፍጥነት እናንተም በጎ ነገር ስሩ። ከቂም በቀል ተመልሳችሁ ከክፋት፣ ከምቀኝነት፣ ሐሰት ከመስራት፣ ከስርቆት፣ ከሌብነት ተመልሳችሁ ቅን፣ መልካም፣ በጎ የሆነውን ነገር ስሩ። እድሜያችሁ እያለቀ ነው ሲለን ነው። ኡምሪን ኬሰን ዴማ ጅራ ይሮ ከነቲ ዋን ጋሪ ደደፋ ጀዳ ሃሎ ቀበቹን እንጅራቲና ሶባን ሐናን እንጅራቲና ዋን ዋቀዮን ገመችስኔ ከምዩራ ኦፌጋቲ ኡምሪን ኬሰን ቶን ዴሚን ሰፍሳቲ ወጅዳ አቦቲ ኬኛ በርሲሶታን አቦቲ ኬኛ ልቦታን ሞ ደደፋ ለለባ ኑንጀራ ለለፋ በርሲሳ ደደፋ መንሲሳ ደደፋ ጋቢ ገልቻ ደደፋቲ ቀልቢ ጅጅርሲሳቲ ገረፎን ፊጋ ኮት ዴቢሳኑ እንጅቹ ሳቲ kan barsiisee kan nu gorse waaqoma keenyaaf galanni haa ta'u ያስተማሪን መከረን አባቶቻችን የቅዱሳን አምላክ እግዚአብሔር ስሙ የተመሰገነ ይሁን። በተሰጠን ጸጋ እኛም በጎ ነገር ሰርተን እግዚአብሔርን የሚያስደስት